ዋው የሚያስብል ዛሬ አንድ ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን የሚገርማችሁ ነገር ምንም ስራ የምሰሩት ነገር የለም። የፊት አሻራ ማያስፈልጋችሁም። የሚገርማችሁ ነገር ሙሉ ፕሮሰሳችን ጨርሰን መተናል። በዚች አፕሊኬሽን እኔ ኤጀንት ሆኛለሁ ማለት ነው። እኔ ነኝ ከኢትዮጵያ እኔ ነኝ መመዘግባችሁ እንዲሁም ያው ኤጀንት ቀጥታ ሆኛለሁ ማለት ነው። እንደምትመለከቱት ኤጀንት አይዲ ቃና ተች ይሄ እንደምትመለከቱት ይሄ ማይ ኤጀንሲ ልበለው ይሄውና እኔ ኤጀንት ሆኜ ሌላ ሰው መዝግቤያለሁ ማለት ነው። የኔ ኤጀንት ማናት ህንዳዊ ናት ማለት ነው። እኔ እዚህ ጋር ቃና ተች ብያለሁ። ልክ እኔን አሁን ምሳሌ የምትፈልጉኝ ከሆነ ኤጀንት አይዲን አሁን አሳያችኋለሁ ማለት ነው። እንደዚህ አፕሊኬሽን የሚገርማችሁ ነገር አሁን የክፍያ አማራጭም አላቸው። እንደምትመለከቱት ቀጥታ እዚህ ጋር ብር ማውጫም በዚህ መልኩ ነው። ቀጥታ 100,000 ዳይመንድ ስትደርሱ ብራችሁን ማውጣት ትችላላችሁ። እንዲሁም ደግሞ በራሳችሁ ኮይን መቀያየር ትችላላችሁ ማለት ነው። እንዲሁም ትራንስፈርም ማድረግ ትችላላችሁ ለሰው። አሁን ኒካፕ ላይ ቀጥታ ያ ሰው ላይቭ መግባት አለበት ቀጥታ ትራንስፈር ለማድረግ ፈልጉ ማለት ነው። ግን እዚህ አፕሊኬሽን ላይ ምንም ነገር አያስፈልጋችሁ ማለት ነው። ኦኬ አሁን እንደምትመለከቱት ይሄን አፕሊኬሽን የት እናገኘዋለን ካላችሁኝ ዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። እሱን ነክታችሁ በመግባት ቀጥታ በቴሌግራም ላይ ደግሞ ይሄን አፕሊኬሽን ታገኙታላችሁ ማለት ነው። ኦኬ አሁን ከዚህ ቀጥታ ሴቲንግ ገብተን ሎግ አውት ብለን እንውጣና አከፋፈቱን አሁን አሳያችኋለሁ ስቴፕ ባይ ስቴፕ። ኦኬ እንደምትመለከቱት አፕሊኬሽኑ ይሄን ይመስላል። በጣም ድባቡ ደስ ይላል። ስለዚህ አሁን እኔ ቀጥታ በጎግል ነው የምገባው ማለት ነው። እዚህ ጋር መጥቼ ጎግል የምትለዋን አንድ ጊዜ ክሊክ አደርጋታለሁ። ቀጥታ ይዞኝ ነው የሚገባው ማለት ነው። ካልሆነ ወይ ሊያስመርጠኝ ይችላል። ቀጥታ ይዞኝ ይገባል ማለት ነው። እንግዲህ እንደምትመለከቱት ይሄውና ብዙ ሰዎች እየተጠቀሙት ነው አፕሊኬሽን። የኔ ኤጀንት ሆነቻውን አሁን ላሳያችሁ ምሳሌ እዚህ ጋር ከገባው በኋላ ይሄው እዚህ ጋር መጣን። እኔ ራሴ መዝግቤያለሁ ማለት ነው። ይሄው እዚህ ጋር እንደምትመለከቱት ይሄ የኔ ፎቶ ነው። ቀጥታ ኤጀንት ሆኛለሁ ለአንድ ሰው ማለት ነው። ኮንግራቹሌሽን ሰክሰስፉል ጆይንድ ዘ ኤጀንት ቃና ተችላችኋል ማለት ነው። አሁን ያንን ሙሉ ለሙሉ አሁን አሳያችኋለሁ። ኦኬ አሁን እንደምትመለከቱት አሁን ስራችን ምንድነው ካላችሁኝ እዚህ ጋር ላይቭ መግባት ፈልጉ። እዚህ ጋር አሁን ብዙ ሰዎች እየሰሩ ነው። የትኛውም ሀገር ላይ አክቲቭ የሆነ አፕሊኬሽን ነው። እዚህ ጋር ትመጡና ሩም ሚሊዮን ክሊክ ታደርጋላችሁ። ከዛ እዚህ ጋር ትመጡና ክሬት ሩም ምሳሌ ይሄ አፕሊኬሽን የሚፈልገው ምንድነው ብር ያላችሁ ሰዎች ካላችሁ ደረጃ 1 ለመግባት ኮይን ግዙ። ገዝታችሁ ደረጃ 1 ትገባላችሁ። ከዛ በየቀኑ ዴይሊ ስንሰጣችኋል 1000 እስከ 3000 ያለ ኮይን ይሰጣችኋል ማለት ነው። ያን ደግሞ ዊዝድራው የምታደርጉት 100,000 ዳይመንድ ስትደርሱ ዊዝድራው ማድረግ ትችላላችሁ ማለት ነው። ኮይን አያሳስባችሁም። ኤክስቼንጅ ራሳችሁ በራሳችሁ ማድረግ ትችላላችሁ፣ መቀያየር ትችላላችሁ ማለት ነው። ወይንም አሁን ምሳሌ ከልጆቻችሁ ጋር ብትቀያየሩ አሪፍ ነው። ግን ደግሞ ራሳችሁ በራሳችሁ መቀያየር ትችላላችሁ ማለት ነው። ኦኬ እንደምትመለከቱት አሁን በፈለኩት እዚህ ጋር አሁን ቻት ሩም ላይ መግባት እችላለሁ ማለት ነው። ምንም አይነት ደረጃ አያስፈልገንም። ቀጥታ በዚህ መግባት እንችላለን ማለት ነው። ኤጀንት ማን ነው? ቃና ተች ነው ማለት ነው። እዚህ ጋር ከዚህ ኤግዚት ብለን እንውጣና እንደምትመለከቱት እዚህ ጋር ሜሴጅ አሁን ለኔ ትጽፉልኛላችሁ በውስጥ ማለት ነው። አይዲን አስቀምጥላችኋለሁ ቴሌግራም ላይ ኤጀንት አይዲ ኤጀንት ሆኛለሁ ሰክሰስፉሊ ማለት ነው። ኦኬ አሁን እንደምትመለከቱት አሁን እዚህ ጋር ከመጣን በኋላ እዚህ ጋር ማይ ዋሌት ይሄ ኮይናችን ነው ማለት ነው። ይሄ ኮይናችን ነው። ግን ደረጃ 1 ለመድረስ ከፈለጋችሁ እዚህ ጋር ትገዛላችሁ 6000 ኮይን ትገዛላችሁ ማለት ነው። ከዛ ደረጃ 1 መግባት ትችላላችሁ። እዚህ ጋር ትመጡና ብሩን ማውጣት ምንችለው እዚህ ጋር ፖይንት ምትላለች ፖይንት ምንድነው ክሊክ ስታደርጉ እዚህ ጋር እንደምትመለከቱት ፖይንታችሁ ሲደርስ ዊዝድራው ማድረግ ትችላላችሁ ማለት ነው። እንዴት ነው ብራችሁ ማውጣት ምንችለው ካላችሁኝ እዚህ ጋር ትመጡና ማይ ቤኔፊት ምትላለች እሷን ክሊክ ታደርጋላችሁ። ከፈለጋችሁ ትራንስፈር ከፈለጋችሁ ኤክስቼንጅ ፈለጋችሁትን እዚህ ጋር ኤክስቼንጅ ማለት ትችላላችሁ። ቁጭ እንደ ቦሎ አፕ በሉት። ቦሎ አፕ ያው ማለት በቦሎ አፕ እንደዚህ አይደለም። ግን ይሄ ኤጀንሲ እኔ ነኝ ቃና ነኝ አናግሩኝ በቴሌግራም ከፈለጋችሁ አይዲን አስቀምጥላችኋለሁ ማለት ነው። እኔን እንዴት እንደምታገኙኝ አሁን እነግራችኋለሁ። ለእናንተ መጀመሪያ ከሆነ እዚህ ጋር ኤጀንሲ ሚል አለ እሱን ክሊክ ታደርጋላችሁ። ከዛ ልክ ክሊክ ስታደርጉ የኔን ኤጀንሲ ሰርች አድርጉላችኋል። ከላይ እዚህ ጋር ይመጣላችኋል ኤጀንሲ ሚለውን። ከዛ እሱን ክሊክ ስታደርጉ ቀጥታ ያመጣላችኋል ማለት ሰርች ስታደርጉ የኔ አይዲ እንደምትመለከቱት አሁን ላሳያችሁ። አሁን እዚህ ጋር ልምጣና ኤጀንሲ ሚለው ራሱን ክሊክ ላድርገው። ክሊክ ካደረኩት በኋላ ይመጣልኛል ማይ ኤጀንሲ ሚለው ክሊክ አደርጋለሁ። እንደምትመለከቱት አሁን ይሄ የኔ ኤጀንት አይደለም። እዚህ ጋር ክሊክ 12574 ይሄ አጭር የኤጀንሲ ኮዴ ነው። የኤጀንት ኮዴን ዋናው ማስቀምጥላችሁ ይሄ ነው ቴሌግራም ላይ ነው ማለት ነው። ስለ ስራው ምንድነው ካላችሁኝ ስራው ቻት ፕሪስኮል ነው። እንደምትመለከቱት አንድ ሰው ለእናንተ አይደውልም ግን
አፕሊኬሽኑ ይሰጣችኋል ማለት ነው። ያ ማለት ምንድነው እዚህ ጋር አሁን ኢንቫይት አለ ቻት ፍሪስ አለ። ቻት ፍሪስ የሚለውን ክሊክ ካደረኩ በኋላ ምን እንደምትመለከቱ አሁን እዚህ ጋር ሌቭል 1 ስንሆን ቪዲዮ ኮል ፍሪስ 1260 ይለናል። እዚህ ጋር ሌቭል 2 ስንሆን ደግሞ ይሄው ሌቭል 3 ደግሞ 1680 እያለ ሌቭል 10 ሲገቡ ደግሞ 10000 ምናምን ወደ 100000 ያክል ይሰጣችኋል ማለት ነው። ስራው እንደዚህ ነው። ምንም ይከብዳችሁ ነገር የለም። ጀምሩት፣ አትፍሩት። ምንም ነገር እንደዚህ አሁን ምሳሌ ብዙዎቻችሁ ምንድነው ትፈራላችሁ ስራ ለመጀመር፣ ግን አትፍሩ። እዚህ ጋር ትመጡና አሁን ምንድነው እዚህ ጋር አሁን ፖይንት ሴንተር ሚሊዮን ክሊክ ብናረግ አንድ ፖይንት ሴንተር እዚህ ጋር አሁን ያንዳንዱ ዴይሊ የሚሰጠን ፖይንት አለ ማለት ነው። ፕሬዝ ምሳሌ ጌም ስንጫወት ምናምን አንዳንድ ነገሮችን ስናደርግ እዚህ ጋር ያስቀምጥልናል ማለት ነው ጋይስ። እዚህ ጋር አሁን በቃ ጨርሰናል ያለውን ነገር ቀጥታ ምንድነው ኢንቫይትም ማድረግ አለባችሁ። ለሰዎች ኢንቫይት ስታደርጉ ሆስትነት ነው ያው እንትን ላይ ኒክ ላይ ሆስትነት ስለሚባል ማለት ነው። እዚህ ጋር ሆስትነትም እዚህ ላይ መስራት ትችላላችሁ ማለት ነው። እዚህ ጋር አሁን ሆስትነት ሲሰሩ በጣም አሪፍ ነው። እኔ ማይ ኢንቫይት አላደረኩም እንደምትመለከቱት፣ ግን ቴሌግራም ላይ ነክታችሁ መግባት ትችላላችሁ። በዚህን አፕሊኬሽን ሊንክ የምታገኙት ቴሌግራም ላይ ነው ማለት ነው። ስለዚህ ቴሌግራም ላይ ቀጥታ ማግኘት ትችላላችሁ ማለት ነው ጋይስ። ስራው ኢንቪቴሽን ሆስት ነው ማለት ነው። ስለ ስራው አስረዳችኋለሁ። ያው በኔ ስር ስለሆናችሁ ኤጀንትነት እኔ ስለመሆናችሁ ስለ ስራው ቀጥታ ማስረዳችሁ ማለት እኔ ነኝ ማለት ነው ጋይስ። እንግዲህ እንደምትመለከቱት ስራው ይሄን ያክል ነው። ላይቭ ተቀመጡ፣ ላይቭ እኛም እንቀመጣለን። ቻትሩም ላይ ተቀምጣችሁ ነው። ሴቶች ስትሆኑ ደግሞ ቦነስም ምናምንም አለው። በዚህ መልኩ ነው የምትሰሩት ስራው ማለት ነው ጋይስ። እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮአችን ይሄን ይመስላል። አሪፍ ጠንክራችሁ ከሰራችሁ ኤጀንት አረጋችኋለሁኝ ማለት ነው። እኔ ያቺኛዋ ህንዷ ለምን ኤጀንት እንዳረገችኝ ልንገራችሁ። እኔ ኢትዮጵያ ውስጥ የመጀመሪያ ሰው ነኝ ስላልኩ ኤጀንት ያደረገችኝ ማለት ነው። ስለ ስራው ዛሬ እናወራለን ብለኛለች፣ አወራታለሁ። ስለዚህ እናንተ ተመዝገቡ፣ ግቡ። አይዲን ቴሌግራም ላይ አስቀምጥላችኋለሁ። ኤጀንት ቃና ተች ነኝ። ስለዚህ መቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባባይ ከናከፋፈት አሳይቻችኋለሁ። አስተያየታችሁን ቴሌግራም ላይ አስቀምጡልኝ ማለት ነው። ምክንያቱም ኤጀንት ስለሆንኩኝ ቴሌግራም ላይ እዚህ ጋር አልገባችሁ ነገር ካለ ቴሌግራም ላይ ያለው እንዲሁም ደግሞ መደወልም ትችላላችሁ ማለት ነው። እዚህ ኮሜንት መጻፍ ትችላላችሁ። በቴሌግራም የበለጠ አስረዳችኋለሁ ማለት ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ ባባይ ያጀማ